ወንድሜ እህቴ እነሆ አሁንም ሌላ እድል ተሰጠን። ከኛም የሚጠበቀው መነሳት ነው። ቆርጠን ከሱ ሳይሆን ወደሱ ወደ አላህ ለመሸሽ እንፍጠን። ወሩ መሰናበቱ አይቀርምና እናትርፍ ሳያመልጠን። بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. ወዳጆች በረመዳን ውስጥ ቢሰሩ የምንመርጣቸው ውስን መልካም ተግባራትን በዚህ ትምህርት ላይ እናቀርባለን። ዋናው ነጥብ ግን እንዳይዘነጋ በረመዳን የምንሰራቸውን ተግባራት ከረመዳን ውጭም ማስለመድ አለብን። ረመዳን ግን የመለማመጃ ጊዜ ነውና መልካም ነገሮችን በሙሉ መለማመድ አለብን። መልካም ተግባርን ተለማመዱ፣ መልካም ነገር ልምድ ነውና። ተግባራቶቹን እንመልከት። አንደኛ፣ ለሚስትና ለልጆች መልካም መዋል። ለሚስትና ለልጆች መልካም ውለታ መዋል የሚጀመረው እጃቸውን ይዞ ወደ አላህ Subhanahu Wa Ta'ala መንገድ በመምራት ወደ ጀነት የሚደረግ እሽቅድድም ላይ ፈጣን ተወዳዳሪዎች እንዲሆኑ በማገዝ ነው። አላህ Subhanahu Wa Ta'ala ይህን እንድናደርግ አዞናል። እንዲህ ብሏል: أعوذ بالله من الشيطان الرجيم يا أيها الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمرون. እናንተ ያመናችሁ ሆይ ነፍሶቻችሁንና ቤተሰቦቻችሁን መቀጣጠያ ሰዎችና ድንጋዮች ከሆነች እሳት ጠብቁ። በእርሷ ላይ ጨካኞች ኃይለኞች የሆኑ መላእክት አሉ። አላህን ያዘዛቸውን ነገር በመጣስ አያመጡም፣ የሚታዘዙትንም ሁሉ ይሰራሉ። ሱረቱ ተሕሪም አንቀጽ 6። ከረመዳን ስጦታ መጠቀም አለብን። የቤተሰቦቻችን ኢማን ማሳደግ አለብን። ስብዕናቸውንም ወደ ላይ ከፍ ማድረግ አለብን። ረመዳን ከመግባቱ በፊት ከነርሱ ጋር እንቀመጥ። እያንዳንዱ የቤተሰብ አባል የሚመጥነውን የፕሮግራም ዝርዝር ያውጣ። ፕሮግራሙን የጠቀስናቸውን ሁለቱን ምሰሶዎች ወይም ከአላህ ጋርና ከሰዎች ጋር ማሟላት አለበት። እነዚሁም ወቅታቸውን በሙሉ ልናስተናብርላቸው ይገባል። اللهم إنك عفو تحب العفو فاعف عنا. ግዴታ የሚሆንባቸውን ተግባር የሚፈጽሙበት መንገድም ልናመቻችላቸው ያስፈልጋል። ቤት ውስጥ እንደ መስጂድ አድርገው የሚይዙት ቦታ ማመቻቸት አለብን። በየቀኑ አብረናቸው የምንሆንበት ለሁሉም የሚመች አጭር የመሰብሰቢያ ጊዜ እናድርግ። ከዚያም የቻልነውን ያክል አብረን ቁርአን እንቅራ። ከንባባችንም ባሻገር ውስጣችን የተፈጠረውን የማስተንተን ስሜት እንለዋወጥ። ከዚያም አንድ ጠቃሚ የሆነ መጽሐፍ እናነባለን። ምናልባት ሪያዱ ሳሊሒን ወይም አንድ የሲራ መጽሐፍ ቢሆን እንላለን። በስተመጨረሻ የቀን ውሎአችንን ተገማግመን መልካም የሰራን በማመስገን ያጎደልነውን ደግሞ ስሜቱን በመጠገን እና ለራሳችንና ለሙስሊሞች በሙሉ ዱዓ በማድረግ ስብሰባችንን እናጠናቅቃለን። ይህን ስብሰባ ከፍጡር በፊት ብናደርገው ደስ ይላል። ሁለተኛ፣ ችሮታና ልግስና። ይህ የበጎ አድራጎት በር ትልቅ ነው። በተለይም በረመዳን ሁላችንም እንድንገባበት ያሻል። የአላህ መልእክተኛ ቸር ነበሩ። በተለይም በረመዳን ጅብሪል ስለሚያገኛቸው ይበልጥ ቸር ይሆናሉ። በረመዳን በየሌሊቱ ጅብሪል ያገኛቸዋል፣ ቁርአን ያጣናቸዋል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከተለቀቀ ጎርፍ የበለጠ ቸር ነበሩ። በዚህ ወር ውስጥ መልካም ተግባርን በመፈጸም ራሳችንን ለአላህ እይታ እናቅርብ። እርሱ የቸርነትና የስጦታ ባለቤት ነው። ኢነላሃ ከሪሙን ዩሒቡል ኩረማእ
جواد يحب الجودة يحب معالي الأمور ويكره سفاسفها نبياتنا عليه الصلاة والسلام እንዲህ አሉ الله ለጋስ ነው ለጋሶችን ይወዳል ቸር ነው ቸሮችን ይወዳል ታላላቅ ነገሮችን ይወዳል ጅላጅል ነገሮችን ይጠላል ከቸርና ከለጋስ ሰዎች ባህሪያት መሃል ያለ ሐሳብ ያላቸውን ሁሉ መስጠታቸው ነው ይህ ስጦታቸው ገንዘብ ዕውቀት ጊዜ ወይም ጉልበት ሊሆን ይችላል ቁም ነገሩ ያላቸውን ሁሉ ይሰጣሉ አይሰስቱም የአላህ መልእክተኛ عليه الصلاة والسلام أسماء بنت أبي بكر እንዲህ ብለው መክረዋታል لا تحصي فيحصى عليك አትቁጠሪ ይቆጠርብሻል የዚህ ንግግር ትርጉም ኢማም ኢብኑ ሐጀር ፈትህ የተሰኘው መጽሐፋቸው ላይ እንዳሉት ያልቃል ብለሽ ሰደቃ አትከልኪ ማለታቸው ነው ይህ በረካን የሚያጠፋ ትልቅ ሰበብ ነው ምክንያቱም አላህ Subhanahu Wa Ta'ala ያለ ሂሳብ ይመነዳል ምንዳው ለማይተመን ጌታ የምንሰጠውን ስጦታ ደግሞ እንዴት እንተመነዋለን ካላሰበበት አላህ እንደሚመግበው የሚረዳ ሰው ሳያስብና ሳይቆጥር ሊሰጥ ይገባል ረመዳንን ቸሮታና ልግስናን የምንለምድበት አጋጣሚ እናድርገው ከገንዘባችን ከጊዜያችንና ከጉልበታችን አላህ ላይ አንሰስት ያለ ሂሳብ ለአላህ እንለግስ اللهم إنك عفو تحب العفو فاعف عنا بإمام بيهقي شعوب الإيمان በተሰኘው መጽሐፍ ላይ እንዲህ የሚል ተዘግቧል يزيد ابن مروان ብዙ ገንዘብ መጣለት ከዚያም እየዘገነ ለወንድሞቹ ይልክ ገባ እንዲህም ይል ነበር እኔ ለወንድሞቼ ጀነት እንዲሰጣቸው እየተማጸንኩት ከገንዘቤ በሰሰትባቸው አላህን እፈራዋለሁ ሶስተኛ ዝምድና መቀጠል በረመዳን ውስጥ ያለውን የዝምድና ሐቅ ከመናገራችን በፊት ተከታዩን ሐዲስ አብረን እንድናስተነትን እጋብዛለሁ ከሐዲሱ በነፍሳችን ላይ ያጓደልነውን ትርፍ እንገነዘባለን በዱንያና በአኺራ ለሚሰጡ መልካም ስጦታዎች ያለንን ቸልተኝነትም እንመለከታለን የአላህ መልእክተኛ عليه الصلاة والسلام እንዲህ ብለዋል ዝምድናን እንደ መቁረጥ እንደ ክዳትና ውሸት አኺራ ላይ ከሚከማች ቅጣት በተጨማሪ ዱንያ ውስጥ ቅጣት የሚያቻኩል ምንም አይነት ኃጢአት የለም ዝምድናን እንደ መቀጠል በፍጥነት ምንዳው የሚሰጥበት በጎ ሥራ የለም የመፍጠኑም ማሳያ ጠማሞች ቢሆኑም እንኳን የዝምድና ቀጣዩ ቤተሰብ ገንዘብ ሲበረክት ልናይ እንችላለን ዝምድናቸውን በቀጠሉ ቁጥራቸው ሲበዛም እናያለን የረመዳንን መግባት ዘመዶቻችንን ለመዘየር መልካም አጋጣሚ እናድርገው ምናልባት የማያዘያየር ችግር ከገጠመን ስልክና መሰል የመገናኛ መንገዶችን በመጠቀም ከዚህ በጎ ሥራ ተጠቃሚ እንሁን ነብያችን عليه الصلاة والسلام እንዲህ ብለዋልና በሰላምታም ቢሆን ዝምድናችሁን ቀጥሉ ማንም ሰው ያለፈን ጥልና ቅያሜ ላለ መጠያየቂያ ሰበብ ሊያደርገው አይችልም አንድ ሰው ወደ ነብዩ عليه الصلاة والسلام መጣና እኔ ዘመዶች አሉኝ እከተላቸዋለሁ ይቆርጡኛል መልካም እውልላቸዋለሁ እነሱ ያስከፉኛል እኔ ስችላቸው እነሱ ድንበር ያልፉብኛል አለ መልእክተኛውም عليه الصلاة والسلام እንዲህ አሉ እንደምትለው ከሆንክ ልክ ረመጥ እንደምታቀማቸው ነው በዚህ ሁኔታ እስካለህ ድረስ ላንተ ከአላህ Subhanahu Wa Ta'ala በኩል ጠባቂ ከመኖር አይወገድም አራተኛ ምግብ ማብላት ይህ ትልቅ የበጎ ተግባር ደጃፍ ነው ነገር ግን ብዙዎች ችላ ብለውታል ጀነት ውስጥ ሰገነቶች አሉ የውጭው ክፍል ከውስጡ ይታያል የውስጡን ደግሞ ከውጭ በኩል ማየት ይቻላል አሉ የአላህ መልእክተኛ عليه الصلاة والسلام የአላህ መልእክተኛ ሆይ ለማን የተዘጋጁ ናቸው ብለው ጠየቁ ሱሐቦቹ ምግብ ላበላ ንግግርን ላሳመረ ሰዎች ተኝተው ሳሉ በሌሊት ለሰገደ ሱሐይብ ረዲየላሁ ዐንሁ ብዙ ምግብ ያበላ ነበር ከዚያም ዑመር ረዲየላሁ ዐንሁ ሱሐይብ ሆይ አንተ ብዙ ምግብ ታበላለህ ይህ ደግሞ ገንዘብን ማባከን ነው አሉት እርሱም የአላህ መልእክተኛ عليه الصلاة والسلام ከናንተ መሃል ምርጣችሁ ምግብ ያበላና ሰላምታን የመለሰ ነው ብለውኛል እኔንም ብዙ እንዳበላ ያደረገኝ ይህ ነው አለ علي بن أبي طالب رضي الله عنه እንዲህ ይሉ ነበር ወደ ሱቅ ወጥቼ
አንዲት ባሪያ ገዝቼ ነፃ ከማድረግ ጓደኞቼን ሰብስቤ አንዲት ቁና ምግብ ባበላ እመርጣለሁ። በመሃላችን ያለውን ትስስርና ፍቅር ለማጠናከር ጓደኞቻችንን፣ ወዳጆቻችንን፣ ወንድሞቻችንንና ጎረቤቶቻችንን ሰብስበን ብንጋብዝ መልካም አየር እንፈጥራለን። ከዚሁ ጋር ምስኪኖችን ማብላት ደግሞ ልዩ ጥቅም አለው። اللهم إنك عفو تحب العفو فاعف عنا ልቡ በመድረቁ እየተጎዳ መሆኑን የመሰሞተን አንድ ሰው የአላህ መልእክተኛ عليه الصلاة والسلام እንዲህ ሲሉ መክረውታል። إن أحببت أن يلين قلبك فأطعم المسكين وامسح رأس اليتيم ልብህ እንዲለሰልስ ከፈለክ ምስኪኖችን መገብ፣ የየቲምን ራስ አብስ። ለድሆችና ለምስኪኖች የማፍጠሪያ ግብዣዎችን እናዘጋጅ። ከነርሱም ጋር አብረን በመቀመጥ ምግባቸውን ብንቋደስና የወንድምነትና የእህትነት ስሜታቸውን ለማሳደግ ብንሞክር ልብ ላይ የሚፈጥረው የኢማን ስሜት ልዩ ነው። ከዚህም ጋር ችግር ያለባቸውን፣ በበደል ስር የሚኖሩ፣ በእስር የሚማቅቁት፣ በመሳደድ ላይ የሚገኙና በረሃብ አረንቋ እየተንገላቱ የሚገኙ ህዝቦችን እናስብ። من فطر صائبا كان له مثل أجره غير أنه لا ينقص من أجر الصائم شيئا ነቢያችን عليه الصلاة والسلام እንዲህ ብለዋል። ጾመኛን ያስፈጠረ ሰው የጾመኛው ምንዳ ሳይቀነስ ለርሱም የጾመኛው አምሳያ ምንዳ አለው። አምስተኛ ሰዎችን ማስታረቅ። ብዙ ጊዜ ሰዎች የሚቀያየሙባቸውን ነገሮች ብንመለከት ተራ ጉዳዮች እንደሆኑ እንታዘባለን። ነገር ግን ሸይጣን በመሃል ገብቶ ያቀጣጥለዋል። ከዚያም አባትና ልጅን ያቆራርጣል፣ ጎረቤትን ከጎረቤት ጋር ያራርቃል፣ ወዳጅን ከወዳጁ ጋር ያጣላል። በዚህ በተመረዘ አየር ላይ ጥርጣሬዎች ይበዛሉ፣ ዝምድናዎችም ይቆራረጣሉ፣ ጠላትነትም ይዋረሳል። ስለዚህ ሰዎችን ለማስታረቅ መጣር ታላቅ ምንዳ አለው። ወላሂ አላህ ስብሓነሁ ወተዓላ ምን ይላል? لا خير في كثير من نجواهم إلا من أمر بصدقة أو معروف أو إصلاح بين الناس ومن يفعل ذلك ابتغاء مرضات الله فسوف نؤتيه أجرا عظيما كويتاتشو بمتوات ويم ببقو سرا ويم بسوج مكاكل بماستارك ከሚያዙ ሰዎች ውይይት በስተቀር በብዙ ውስጥ ደግ ነገር የለበት። ይህንንም የተባለውን የአላህን ውዴታ ለመፈለግ የሚሰራ ሰው ታላቅ ምንዳን እንሰጠዋለን። ሱረቱ ኒሳ አንቀጽ 114። የአላህ መልእክተኛ عليه الصلاة والسلام በዚህ መልካም ሥራ ውስጥ የሚሳተፍን ሰው ከጾመኞች፣ ከሰጋጆችና ከመጽዋቾች የላቀ ደረጃ እንዳለው ቃል ገብቷል። ምክንያቱም ይህ ተግባር በማህበረሰብ መሃል እርቅን ማስፋፋት፣ እዝነትና ፍቅርን ማጎልበት ነው። መልእክተኛው عليه الصلاة والسلام እንዲህ ብለዋል። ألا أخبركم بأفضل من درجة الصيام والصلاة والصدقة كصوم كصلاتنا كصدقة درجة بلاي يهونن نجر النجراتهم قالوا بلى آون نجرون قالوا ولا ربوتشاتشو قال صلاح ذات البين فإن فساد ذات البين هي الحالقة ሰዎችን ማስታረቅ ነው። በሰዎች መሃል ያለ ግንኙነት መበላሸት ዲንን ይላጫል። የረመዳንን መግባት ሰዎችን ለማስታረቅ እንጠቀምበት። የተጣሉ ሰዎችን ይህን የአላህ አንቀጽ እናስታውሳቸው። ወሱልሑ ኸይር መታረቅም መልካም ነው። ሱረቱ ኒሳ አንቀጽ 128። ከነፍሳችን እንጀምር። የበደለንን ይቅር እንበል፣ ላስከፋን በጎ እንዋል። ለሌሎች ወገኖች የመቻል፣ የትዕግስት፣ የዝነትና የሰፊ ልብ ምሳሌ እንሆን። ስድስተኛ የሰዎችን ጉዳይ መፈጸም። ከተላላቅ በጎ ተግባሮች ውስጥ ለሰዎች ጉዳይ መሮጥና ስለ ሰዎች መጨነቅ አንዱ ነው። ምክንያቱም በጎ አድራጊ ለአላህ ስብሓንሁ ወተዓላ ብሎ ለፍጥሮች አዝነዋል። ስለዚህ ምንዳውም የተግባሩ አምሳያ ነው። የአላህ መልእክተኛ عليه الصلاة والسلام እንዲህ ብለዋል። ከሰዎች መሃል አላህ ዘንድ ተወዳጁ ለሰዎች ጠቃሚ የሆነው ነው። አላህ ዘንድ ተወዳጅ ሥራ
ሙስሊም ልብ ውስጥ የምታስገባው ደስታ፣ የምትገላግለው ጭንቀት፣ ከዱንያ የምትፈጽምለት ጉዳይ ወይም የምትገፈትርለት ረሃብ ነው። በአላህ እምላለሁ መስጂድ ውስጥ 1 ወር ሙሉ ኢዕቲካፍ አድርጌ ከምቀመጥ ለሙስሊም ወንድሜ ጉዳይ ብሮጥ እመርጣለሁ። ቁጣውን የሚደብቅ አላህ ሱብሓነሁ ወተዓላ ነውሩን ይሸፍንለታል። ቁጭቱን የዋጠ ሰው የቂያማ ቀን አላህ ልቡን በውዴታው ይሞላለታል። የሙስሊም ወንድሙ ጉዳይ እስኪፈጸም ድረስ የተንቀሳቀሰ የሰዎች እግር በሚስትበት ቀን አላህ ሱብሓነሁ ወተዓላ እግሩን በሲራጥ ላይ ያረጋለታል። ጥፉ ስብዕና ልክ ኮምጣጤ ማርን እንደሚያበላሽ መልካም ስራን ያበላሻል። اللهم إنك عفو تحب العفو فاعف عنا በሌላ በኩል ባለቤታቸው የሞተባቸው ሴቶችንና ምስኪኖችን መንከባከብ የተለየ ምንዳ እንደሚያስገኝ ነብያዊ ሐዲሶች አበክረው ይጠቁማሉ። የአላህ መልእክተኛ አለይሂ ሰላቱ ወሰላም እንዲህ ይላሉ፣ الساعي على الأرملة والمسكين كالمجاهد في سبيل الله أو القائم الليل الصائم النهار ባላቸው ለሞተባቸው ሴቶችና ለሚስኪን ጉዳይ የሚሮጥ በአላህ መንገድ ላይ እንደሚታገል ሙጃሂድ ወይም ሌሊት እንደሚቆምና ቀን እንደሚጾም ሰው ነው። እነዚህ ሐዲሶች ብዙ ትንታኔ የሚያሻቸው አይደሉም። ተግባር ዋናው ነገር ነውና የሐኪም ኢብኑ ሒዛምን ተግባራዊ ምሳሌ እናንሳ። ሐኪም ሊረዳው የሚችለው ባለ ጉዳይ ወይም ችግርተኛ ያጣቀን በጣም ይተክዛል። እንዲህ ይላል፣ ባለ ጉዳይ ያጣሁበት እያንዳንዱ ቀንን ትልቅ አደጋ እንደደረሰብኝ ቆጥሬው ለትዕግስቴ ከአላህ ሱብሓነሁ ወተዓላ ምንዳ እከጅልበታለሁ። 7ኛ የነፍስ አደን ጥሪ። ኢብሊስ ብዙ ሰዎችን ማጥመድ ችሏል። ከጌታቸው አምልኮ ጋረዳቸውና በዱንያ ጌጦች እንዲታለሉ አደረገ። ወደ እሳት የሚወስዳቸውን መንገድም መራቸው እና እኛስ እነዚህን ሰዎች እንተዋቸው ይጥፉ? አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين ወደ አላህ ከጠራና መልካምንም ከሰራ እኔ ከሙስሊሞች ነኝ ካለም ሰው ይበልጥ ቃሉ ያማረ ማን ነው? ሱረቱ ፉሲለት አንቀጽ 33። እነዚህን ምስኪኖች ማዳን አለብን። ዳዕዋ ልናደርግላቸው ይገባል። አላህ ዳዕዋ እንድናደርግ አዟል። ይህን ትዕዛዝ የሚተገብሩ ሰዎችን ደረጃ ከነቢያትና ከመልእክተኞች ደረጃ ጋር የሚስተካከል አድርገዋል። ምንዳው ደግሞ ድንበር የለውም። ታዲያ ውድ ወንድሞችና እህቶች ይህን ደረጃ ለማግኘት አንጓጓም። ዛሬ ረመዳን ላይ ሸይጣኖች ታስረዋል፣ ነፍሶችም ታዛዦች ናቸው። ታዲያ ይህን አጋጣሚ ለዚህ ኃላፊነት መጠቀም ብልህነት አይደለምን? የአላህ መልእክተኛ አለይሂ ሰላቱ ወሰላም እንዲህ ብለዋል፣ ለኢን የህዲየ አላሁ ቢከ ረጁለን ዋሂድ ኸይሩን ለከ ሚማ ጠለዐት ዐለይሂ ሸምስ። ፀሐይ የወጣችበት ሁሉ ከሚኖርህ አላህ አንድን ሰው ወደ ቀና መንገድ ቢመራልህ ይሻልሃል። በሉ ሁላችንም እንነሳ፣ ሰዎች እንዲመሩ ሰበብ ለመሆንና ነፍሶችን ለማዳን እንቁም። የዘነጋን ለማስታወስ፣ የተደናገረን ለመምራት፣ የጠመመን ለማቃናት፣ የተኛን ለማንቃት እንነሳ። ከቅርብ ዘመዶቻችንን ጀምር። የዱንያን ምንነት እናስረዳቸው። እጃቸውን ይዘን ወደ መስጂድ እንወሰዳቸው። በረመዳን ብቻ መስጂድ የሚገቡ ወንድሞችና እህቶችን ትክክለኛው መንገድ ወዴት እንደሆነ እንጠቁማቸው። ይህን የነቢዩ አለይሂ ሰላቱ ወሰላም ዱዓ ደጋግመን እናድርግ። اللهم اجعلنا هداة مهتدين። አላህ ሆይ ወደ ቀና የተመሩና ሰዎችን ወደ ቀና መንገድ የሚመሩ አድርገን። አላህ ሱብሓነሁ ወተዓላ ጾማችንን፣ ስግደታችንን፣ ሰደቃችንን፣ ዱዓችንን ይቀበለን። اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. اللهم تقبل صلاتنا وصيامنا وقيامنا وصدقاتنا برحمتك يا أرحم الراحمين. اللهم يا رب أدخلنا الجنة بالسلام برحمتك يا أرحم الراحمين. يا الله اجعلنا من عتقائك من النار. اللهم اجعلنا في هذا الشهر من عتقائك من النار.
اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم ارحمنا وارحم موتانا وموتى المسلمين برحمتك يا أرحم الراحمين. سبحانك اللهم وبحمدك، أشهد أن لا إله إلا أنت، أستغفرك وأتوب إليك، وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته.